በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዝክር ማለት ስም ጠራ ማለት ሲሆን ዘከረ ማለት አሰበ ማለት ነው። ዝክር አንድ ቅዱስ የተወለደበት ያረፈበት ተአምራት የሰራበት መከራ የተቀበለበት የክብር አክሊል የተቀናጀበት ወዘተ ማሰብ ማለት ነው። ኦርቶዶክሳውያን ቅዱሳንን ከማሰብ ጀምሮ በጸሎት ምስጋና እንዲሁም በቅዳሴ በወዳሴ ይዘክሩታል። በቅዱሱ ስም ከሚጠራ ሩቅ ወይም ቅርብ ቤተ ክርስቲያን ወይም ገዳም ሄዶ በመሳለም ይዘክራሉ። ቅዱሳንን መዘከር እግዚአብሔር የገባላቸውን ቃል ኪዳን አውቀው ለመጠቀም ያስችላል። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኋት ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለም ይወርሷታል ብለ በራሴ የማልላቸው ባሪያዎች አብርሃምና ይስሐቅ እስራኤልንም አስብ እያሉ ይማጸኑ ነበር። ይህም ተማጽኖ ከጥፋት አስትርፏቸዋል። ዘጸአት ምዕራፍ 32 ቁጥር 13። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወትም በሚኖርበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማችኋለሁ ብሎ በተናገረኝ ጊዜ በአምላክህ በእግዚአብሔር ፊት በኮሬብ በቆምኩበት ቀን ዓይኖችህ ያዩትን ነገር እንዳትረሳ፣ በሕይወትህም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ። ነፍስህንም በትጋት ጠብቅ፣ ለልጆችህም ለልጅ ልጆችህም አስተዋውቅ። ዘዳግም ምዕራፍ 4 ቁጥር 9። ቅዱሳንን መዘከር የኑሯቸውን ፍሬ በመመልከት በሃይማኖት እንዲመሰላቸው ያስችላል። የእግዚአብሔር ቃል የተናገራችሁትን ዋናችሁን አስቡ፣ የኑሯችሁንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7። ቅዱሳንን መዘከር በእግዚአብሔር ላይ የነበራቸውን ጽኑ እምነት ለመረዳት ያስችለናል። ለዚህም ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 4 የቀደሙትን አባቶች ታሪክ በመዘከር ክርስቲያኖችን ይመክር፣ ያበረታታ፣ ያጽናና ያነበረው። የዝሙት ኃጢአት መስራት ለማቆም ወስና ንስሐ ለመግባት ማርያም እንተ እፍረት ወደ ጌታችን ኢየሱስ ክርስቶስ ሄደች። እያለቀሰችም ስለነበር እግሩን በእንባዋ አራሰችው፣ በፀጉሯን ማበሰችው፣ ያመጣችውን ሽቶ ከፍታም አርከፈከፈች። በዚህ ተግባሯ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷን ያደረገችውን ደግሞ ለእርሷ መታሰቢያ እንዲሆን ይነግራል አላቸው። ማቴዎስ ምዕራፍ 26 ቁጥር 13። ከዚህ ታሪክ እና ትእዛዝ አንጻር የሐዋርያውን አበው፣ የጳጳሳት፣ የሰማዕታት፣ የመነኮሳት ተጋድሎ መዘከር ፈቃደ እግዚአብሔር መሆኑን እንረዳለን። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይ በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል ጻድቁን ዋጋ ይወስዳል። ማንም ከነዚህ ታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ ምዕራፍ 10 ቁጥር 42። ዝክር መታሰቢያም ይባላል። የጻድቅ መታሰቢያ ለበረከት ነው። ምሳሌ ምዕራፍ 10 ቁጥር